1985 ይሁን 86 ቆይ ስርዓቱ ሊበድል ይችላል። ኢትዮጵያ ግን አትበድልም። ኢትዮጵያ የሚለው ቃል ከእግዚአብሔር ቀጥሎ የሚጣፍጠኝ ስም። በምን አጋጣሚ ነው አሜሪካ የመጣው? በሙዚቃ በምን በሙዚቃ ነው። በጽዳታ ተመጣጣለ 4 የበቀለ ልጆች ሴት እንስት ድምፃኖችን ጥራ ሲባል እስቲ ጎራ በየልብ ወዳጅ ጠብቅሻለሁ ቆሜ ከደጅ ሰላም 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 ክቡራትና ክቡራን ተመልካቾቻችን፣ ይህ የአዲዮ ጨዋታ ነው። ዛሬ ከባድ እንግዳ ልጅ የመጣሁት እኔ እንዴት እንደምጀምረው ራሱ አላቅም። የዜማና የግጥም ደራሲ ነው፣ ድምፃዊ ነው። ሌላ ደግሞ ደስ የሚል ልብ አለው፣ የዋህ እኔ የሚያሳዝነኝ ማለት ነው። ድምፃዊ መስፍን በቀለ እንኳን ደህና መጣ ወደ አዲዮ ጨዋታ። ገባለት እንኳን ደህና ቆየኝ አዲስ መስፍኔ። ደህና የዋ ስጠጣ ምንድን ነው ሽሹ ችርስ ተብሎ አይቀመጥም። በጣም መስፍኔ እንዴት ነህ? አለሁልህ አዲስዬ። አክብረኝ ስለመጣ በጣም ነው የማመሰግነው። እኔም እንግዳ አድርገህ ስለጋበዝከኝ በጣም ደስ ብሎኛል። አመሰግናለሁ። ዛሬ በደንብ ነው የምንጫወተው፣ ፈታ ብለን። ይሄ ኢንተርቪው ሳይሆን ልዩ ልዩ ጨዋታዎች። አሁን ለምሳሌ ከምን ልጀምርልህ መሰለህ? ልጅ ያለው በጣም ትዝታዬ ነው የምነግርህ። ሳታድግ ቆይ 4 ዓመት ማዘር ነው የምትነግረኝ እና አልተኛም። ላይክ ቶሎ ቶሎ ይሄ አስቸግራለሁ እና ሳስቸግር ይሄ ልጅ አልተኛም። በቃ ይዛ የምስኪኑ ልጅ የመስፍን በቀለ ነው በክረምት ክፈችለት ይባልና ይከፈትልኛል። በዛ ነው የምተኛውና ከልጅነት ጀምሮ ነው ለአንተ ያለኝ ሚሞሪ ማለት ነው። አመሰግናለሁ ጋሽ አመሰግናለሁ። በሊሞሪ ነው የምንለያየው አይደለም? አይ እውነት ነው። ዘፈኑ በጣም ከመወደዱ የተነሳ በብዙዎች ይሄ ቀልዱ እንዳለ ሆኖ ግን ቁም ነገሩ በጣም ብዙ ሰዎች ከኔ እድሜ በላይ ያሉ ሰዎች ራሱ በጣም ልጅ እያለሁ በጣም ይለዋል ሰማው ነበር ይህን ዘፈን ይላሉና እንደዚህ አይነት ስራዎች የሚያሳዩ ምንድን ነው የዘፈኑን ፓወር ነው የሚያሳዩና ተመስገን ነው። በእድሜም ቢሆን ተመስገን ነው በሁሉም ነገር። እዚህስ ማን አየበት? ይህን ማን ደረሰበት? ነው። ሌላ ደግሞ ከፍተኛ ጨዋታ ላጫወት እንግዲህ በጨዋታ እንድንጀምሮ ነው። ሲሪየስ ያለ ከረባት ነው የመጣ የሆነ ለቅሶ ላይ ሄደናል። አንተ መጣ በኋላ ከፊት ለፊቴ ጋሽ ማሙድ አለ፣ የኔ ሰው አለ፣ ከኋላ ተቀምጫለሁ። አንተ ገባህና ቁጭ አልክ። ከዛ ፊት ለፊት እንዲህ እያዩ ይከራከራሉ የኔ ሰውና ጋሽ ማሙድ። እዚያ ጫውተን እሱ ልክ ነህ። እሱ ለቅሶ እዚህ አሜሪካ ምንድን ነው ጋሽ ማሙድ? አንተ ንገረኝ። ከኋላ ነበርኩና ይከራከራሉ፣ ያወራዋል። እንግዲህ ጋሽ ማሙድ በጣም ነው የሚከበር ትልቅ ሰው ነው። ለጨዋታው ነው እንጂ ለሌላ ነገር አይደለም። እና የእኔ ሰው ልገብተህ ሰላም ስትል ይሄ ኮሜዲያኑ መስከረም በቀለ ነው አይደል ሲለው፣ አይ ጋሽ አይደለም፣ ይሄማ መስፍን በቀለ ነው። አይደለም መስከረም በቀለ ነው አውቀዋለሁ። አይደለም ነገርኩ ምናምን ይከራከራል። ከዛ ይስቃል። ጋሽ ማሙድ ለቅሶ ሀዘን ነው እዛው ነው አይደለም፣ የሰላሚ ነው ወንድሙ አልፎ ምናምን። ከዛ ጠራኝ፣ ከኋላው ነው ያለሁት። አዲስ እንደዚህ እንደዚህ እንደዚህ፣ ኧረ እባክህ በቃ ጥራው መስፍን ነኝ ተባለ። መጣ ጋሼ እንዲህ ነህ ደህና ነህ እንዲህ ነህ ሰላም ነው አንተ ኮሜዲያኑ መስከረም በቀለ ነህ አይደል? አይ ጋሼ መስፍን አይደለም ካልክ እሺ ይሁንልህ ካልክ ለእኔ ግን አይደለም። በጣም ባረሰው ጨዋታ ስለሆነ ነው። እኔ ምን ላድርግ? ከዛ በቃ ና አለኝ ገግሞ
በቃ ካልክ ይሁን ጋሽ ማሙድን መከራከር ማለት እኮ እንዴ ሌላ በቃ ጨዋታ ይቀር ነገርኩ በቃ ነው ምናምን ጋሽ ካልክ እንግዲህ አንተ ካልክ ይሁን አልኩ። ረጅም ዕድሜና ጤና ጋሽ በጣም ኑርልን። መከበሪያችን ነህ። የኢትዮጵያ ሙዚቃ ዋርካ ነህ። የትዝታችን ንጉሥ ነህ። ረጅም ዕድሜ ይስጥህ። ኑርልን። እንወድሃለን። ለመሰለ የበቀለ ልጆች እኔ እንኳን ብዙ ሰርቻለሁ ብዬ አላምንም። ያው ግን በጣም ብዙ የሰራው እነ ሂሩት በቀለ፣ ብዙነሽ በቀለ፣ ትዕግስት በቀለ፣ እንዴ ፋንትሽ በቀለ፣ ፋንትሻ ከባድ በቀለ ጋሽ በቀለ ከባድ ብዙ ነገር አብቅለዋል። እንዴ ማት በቀለ ማት ነው ያለ። መስከረም በቀለ ኮሜዲያኑ እንዴ ከባድ ነው። እንደውም አንድ በዚህ ጨዋታ ላይ የጥያቄና መልስ ላይ ኢትዮጵያ ያለው 4 የበቀለ ልጆች ሴት እንስት ድምፃኖችን ጥራ ሲባል ብዙነሽ በቀለ፣ ትዕግስት በቀለ፣ ሂሩት በቀለ አለና መስፍን በቀለ 4 እንስት ሴት ድምፃኖችን ጥራ ነው የተባለውና እንደዚህ ሁሉ እስከ መቀለጃ እስከ መሆን ደርሷልና የበቀለ ልጆችን ያብዛል። የሞቱትን ደግሞ በስራ ከብረው በእድሜም ትልቅ ደረጃ ደርሰው የሞቱትን እነ ሂሩት በቀለን ደግሞ እነ ብዙነሽ በቀለን ነፍሳቸውን በአጸደ ገነት ያኖረልን። 1985 ይሁን 86 ቆይ ቁጥር ሲጠራ የምደነግጠው ነገር አለ። 77 እንዳትልሽ ጎሄድ እና ዓመተ ምሕረቱን ታስተካክለኝ ትችላለህ፣ ግን በጣም እርግጠኛ ስለሆንኩ ነው። የታላቅ እህት ሰርግ ላይ ከመሬት ብድግ ብለህ ኃይለኛ ዘፋኝ ሆነ፣ ሽልማት በሽልማት ሰው ደነገጠ። ከየት ነው የመጣው? እውነት ነው አጥንተሃል ማረኝ ብዬ እኔ ለመሰለህ 85 ምናምን ስትል ያኔ ገና ምናምን ታግለህ 83 እንዳት በቁምጣ ሰመጥክ እንዳትለኝ ነው። ከባድ ለውጥ የነበረ ያኔ ቁጭ ጫት ሁሉ ነገር ሲያልፍ እኛ ያኔ ግን እውነትን 85 ምናምን አካባቢ አይ ቲንክ የመጀመሪያ የእህቴ ሰርግ ላይ ድንገት ነው በቃ ያኔም ባንድ ምናምን የለም እና ሙሽሮቹ ገብተው እንደውም ያው ሰርጉ የድንኳን ሰርግ ነው፣ ግቢ ውስጥ ምናምን ነው ታውቃለህ። የድንኳን ሰርግ 1000 2000 ሰው ሊኖር ይችላል። ተነሳውና በቃ ባንድ ነበር ያኔ ባንድ የሚባል ነገር ማንም አያውቅም። ባንድ እኮ 90 ላይ ምናምን ነው አለ ባንድ ምናምን። ግን ሰርግ ላይ ያው ብዙ ጊዜ እቤት ውስጥ የድንኳን ሰርግ ምናምን ስለሆነ ያንን የሚያስበውም ሰው የለም። እንኳን በዛ ሰዓት ቅርብ ጊዜ ድረስ በሰፈር ውስጥ ምናምን የድንኳኑ ሰርግ የሆነ ደስ የሚለው ነገር አለ፣ ደስ የሚል ነገር አለው እና ያኔ ባንድ የሚባል የለም። እኔ መሆኔንም አላውቅም። በቃ አስነካው ሽልማቱን እንደሆንኩ ሽልማቱ ቻፓው ገብቶ ስታየው ነገር ይቀጣል። አክሊሉ የሚባል የሰፈራችን ከሰፈሩ ትልቅ የኛ እንደ ቤተሰብ ነገር ነው። እሱ የጤና እንትን ውስጥ ይሰራ ነበርና እሱ ነው 2 ብር አክሊሉ መለሰ ይባላል አምጥቶ አንዳንድ ብር 2 ብር በቃ የመጀመሪያው ሸላሚ አላመንክም። በቃ ምን እንደዘፈንኩ እኮ ራሱ አላውቀውም። አሁን ቪዲዮ በእንትን አለ ምንድን ነው በድሮ ካሴት ቬቼስ በዛ አለ እንግሊዘኛው ለሌት እኛ ሲዲ ላይ ነው የደረስነው። ፍላሽ ላይ ነው አንተ ፍላሽ ላይ እና ጉላሽ እና በሱ የተቀረጸ ሁሉ አለ እና እንትን ካላለ አንድ ቀን መሾፊያ አይቀርም እንዴ መታየት። እሱ እኮ ታሪክ ነው። እሱ በደንብ አስቀምጠው። አሁን ይገለበጥና ይቀመጥ ደጉ ጂቢሲ የሚለው እዚህ ላይ እና እንኳን እሱ አንተ እሱም ትላለህ የክሊፖቻችን ራሱ ያኔ 90 ላይ ሰራ ነው እኮ በቃ ዝናቡ ነው እንጂ የሚታየው እኛ እንታየም እኮ ዝናቡ ስትል ወደ ዝናቡ ሰርጉን ልንገርህ። ከዛ በቃ ዘፈንኳ ተነስች። ከዛ በቃ አርቲስቱ መጣ ነው ሰፈር ውስጥ እንዴ በንጋታው መልሱ ላይ ኧረ መስፍን
ከዛ በኋላ የሰፈሩ ሰርግ በሙሉ እግዚአብሔር የሆነ ሰዓት ላይ በቃ ራሱ የሚጠሩኝ ለቡሌ ነው ለምንድን ነው ለዘፈን ነው ለምንድን ነው ምናምን ብዬ የሆነ ትንሽ እንትን አለኝ የሆነች ፕሮቶኮል ሸሚዝ ታደርግና ከዛ በኋላ ነኝ አልኩት ወጣሁ። በቃ ግን የዛ ሰፈር ውስጥ ምናምን እንደማንኛውም ሰው በቃ እንደማንኛውም ማን አስጠና ግጥሞቹ? የሰርግ ዘፈን እንዴት ልችለው ቻልክ? በቃ እንደ ሙሽራዬን የማያውቃለ እንደ ያን ሙሽራዬ እና አደራ ናት አደራን በማን አደራን ምናምን አደራው አደራው ምናምን ይችላል። እነዚህን አውቃለሁ። ሙሽራዬን ታውቃለህ? አሁን ቢሆን እኮ ሙሽሮች ማሬ ማሬ ሰርገኛ ማሬ ማሬ ሙሽሮች ማሬ ማሬ ሰርገኛው ማሬ ማሬ ጋብቻ የሆነ መልካም ፍሬ ሙሽሮች ማሬ ማሬ ሙሽሮች ማሬ ማሬ ሙሽሪት ማሬ ማሬ ሙሽራው ማሬ ማሬ ሙሽሪት ማሬ ማሬ ጋብቻ የሆነ መልካም ፍሬ ሙሽሮች ማሬ ማሬ ያለለት ታደርጋለህ እና መጥቷል ነው የምልህ። እንዴት ነው ከዛ ጊዜ መጣ ነው የምትለው እና እንደዚህ ብሎ ያው የመጀመሪያው ሮል እንዳልከው እሱ ነው። በጣም ደስ ይላል። እሺ ከዛ በኋላ ወዴት ሄድክ? ከዛ በኋላ ትምህርት ቤት ውስጥ ዳግማዊ ምኒልክ ከዳግማዊ ምኒልክ ትምህርት ቤት በፊት ወንድራድ ትምህርት ቤት ነበር የምማረው ኤሌመንተሪ እና እዛ ቲያትር ላይ በቃ ጆይን ማድረግ ጀመርኩ። ሚኒ ሚዲያ ላይ ምናምን ቲያትር ክበብ ምናምን አለ። ከዛ በኋላ የወንድራድ 50ኛ ዓመት ይከበር ነበር ኢዮቤልዩ የትምህርት ቤቱ እና እዛ ላይ ማን ይመጣል? ምኒልክ ባንድ። ምኒልክ ባንድ ላይ ደግሞ ማን አሉ መሰለህ? ተስፋዬ ታየ ሙሉ ባንድ ነው። በጣም እኔ ለመጀመሪያ ጊዜ በአካልም ያየሁት ላይቭም ያየሁት ባንድ የምኒልክ ባንድ ነው። እውነት ለመናገር ኢትዮጵያ ውስጥ አዲስ አበባ ውስጥ ካሉ ትምህርት ቤቶች በጠቅላላ በእንትንም እኮ አንደኛ ነው። የመጀመሪያው ትምህርት ቤት ነው ዳግማዊ ምኒልክ ትምህርት ቤት እና ኦርኬስትራ ነበር። ሳክስፎን ሁለት ሳክስፎን፣ ኪቦርድ 2 ኪቦርድ፣ ድራም ምናምን ዘመናዊ ነገር አየሁት ለመጀመሪያ ጊዜ ያኔ ነው። ከዛ በኋላ እዛ ላይ እኛ የትምህርት ቤቱን ወክለን አሁን ጎበዝ ልጅ አለ አብይ ፈለቀ የሚባል ልጅ በጣም ጎበዝ ልጅ እሱና እኔ አንድ ክፍል ነበርን ሁሉ ያኔ ትምህርት ክላስም አንድ ክፍል ነበረን እና እሱ ጎበዝ ነው፣ መሳሪያ ይነካካል። የሆነች ነገር ላስቲክ ሰክቶ ምናምን እያለ የተፈራ ነጋሽን አይኔ ያረፈብኝ ሰንካታ የምትናፍቂኝ ጠዋት ማታ እስቲ ጎራ በይ የልብ ወዳጅ ጠብቅሻለሁ ቆሜ ከደጅ ያችን ዘፈንኩ ማለት። ከዛ ባንዶቹ ምናምን ደስ አላቸውና ግን እኔ ምን አደረብኝ በቃ ይህንን ባንድ ሄጄ ጆይን ማድረግ አለብኝ አልኩ ማለት መቀላቀል አለብኝ። ከዛ ቲቸር ተረፈ የሚባሉ የሙዚቃ አስተማሪ ነበሩ። እሳቸው ደብዳቤ አጽፈው ምናምን ወደ ምኒልክ ሃይስኩል ስገባ ያኔ ኤሌመንተሪ ተማሪ ነው። የመጀመሪያው ህልሜ ምኒልክ ባንድ መግባት። በቃ የመጀመሪያ የሚያየሁት ያንን ባንድ ነው እና በጣም ትላልቅ እነ ማሪ ደግፈው እዛ ይሰሩ ነበረ። እነ ተስፋዬ ታየ፣ ወይንሸት የምትባል ልጅ፣ ጌታውን ድራመሩ፣ አሸብር ኪቦርድ እዛ ባንድ ላይ ነው የሚሰራው። መስፍን ቤዝ ከኛ ጋር ነው። ክሩቤል መስፍን፣ ሄኖክ አበበ፣ ዳንኤል ወርቅነ ምናምን ናምበስ ምናምን እነሱ ከኛ ጋር ናቸው። በጣም ከዛ በፊት ከኛ በፊትም እኮ እንትና መዝሙር ዮሐንስ በጣም ትላልቆቹ እና አስቴር ሁሉ ይባላል ሰርተዋል። እዛ በቲያትር ደግሞ ደረጀ መሰረት መብራቴ ትላልቅ ሰዎችን ያወጣ ነው። ምኒልክ ትምህርት ቤት እኮ በትምህርትም በሙዚቃም አንደኛ። ከኛ በኋላ እንደውም እነ ምስክርም ይኸውን በጣም ጎበዝ ልጅ አይደል ሾው ላይ በየክለቡ የምናየው ትንሽ ልጅ ጎበዝ ልጅ ስሙን እንትን አልኩት። እሱ ራሱ ምኒልክ ትምህርት ቤት ነው። ምስክር አወል በጣም ብዙ ልጆች ምኒልክ ትምህርት ቤት ያፈራቸው ልጆች አሉ።
ያለንን ከፍተኛ አድናቆት እንገልጻለን እና ትምህርት ቤቶች በእንደዚህ አይነት ነገር መታገዝ አለባቸው ብዙ ልጆች እንዲወጡ እና ይሄ በጣም መታሰብ ያለበት ጉዳይ እንደሆነ በአጽንኦት እናሳስባለን። እንደ እኛ እኮ አስተማሪ ሁሉ የሙዚቃ አስተማሪ አለን፣ መላኩ ጣሰው። ከኛ በፊት ደግሞ የናሸብር ደግሞ ሌላ አስተማሪ ነበሩ፣ ከጋሽ ፋንታሁን የሚባሉ ሞተዋል። ሁለቱም ተስፋ የሚባል አስተማሪ እንዴ ከሬድ ትምህርት ቤት እኮ ነው የሚመደበው እና የተደራጀ ነው። እርዳታ አሁን የሙዚቃ መሳሪያ ሲመጣ በጠቅላላ ማርሽ ባንድ ሁሉ እኮ እነ ሰራዊትና ማና ሙሉ አለም ይሰሩበት ከአዲስ ጎማ ጋር ወደፊት ኪድ ምና ገበዲያውን ጋር ያልኩት እኔ ነኝ። አዲስ ጎማ እንዴ ማለ ሁላችንም አለን። ኩርቤልም አለ፣ ሄኖክም አለ። ከአዲስ ጎማ ነው ጉዳዩ የተጀመረው። ያኔ ማርሽ ባንድ ያንን ለብሰን ከአዲስ ጎማ ጋር ወደፊት ማስታወቀው እኔ ነው የማስተምረው። መሀለኛውን ጓ አረጋለሁ። እሱን ሁሉ ያ ሁሉ ሪል ነበር የነበረ ነው። ኦርኬስትራ እና እርዳታ ሲመጣ የሙዚቃ ነገር ምናምን ሲመጣ ይመስለኛል ለሚኒሊክ ትምህርት ቤት ነው የሚሰጠው። እና ደግሞ ሰርግም እንሰራ ነበር። ሰርጉን ጨዋታ እንቀጥለዋለን። ይሄ የሚኒሊክ እድል መታለን፣ ደብዳቤ ተጻፈለን። ከዛ ልክ ትምህርት ቤት ስትሄድ የሆነ ኃይለኛ ገገማ ክፉ ዳይሬክተር አጋጠመና ያን አንድ ዓመት አትገባም ተባለ። እስኪ እሱ ስሜት ንገረን። በስመ አብ በጣም እሱ የእሱ ስሜት እንዴት እንደሆነ ታውቃለህ? ያ የዳይሬክተሩ ገገማነት ብቻ ሳይሆን ማለት እኔ በሙያ ነው የሄድኩት። ትምህርት ቤት ጽፎልኛል። ከትምህርት ሚኒስቴር ሁሉ አልማዝ የምትባል የሰፈራችን የምትወደኝ መወዳት ጎረቤት እሷ ራሱ ትምህርት ሚኒስቴር ትሰራ ነበር። የትምህርት ሚኒስቴር ሁሉ ድጋፍ እሷ ሁሉ ገብታ ነበር እና ከሪም ይባላል ዳይሬክተሩ ማለት ይመስለኛል። ያኔ እንትን የወጣው ምንድን ነው ማትሪክ ሳይሆን ምንድን ነው ሚኒስትሪ የወጣው መስከረም 5 ነው የወጣው። እነሱ ደግሞ ጳጉሜ ላይ መዝግበን ጨርሰናል፣ ሞልቶብናል። ሚኒሊክ ትምህርት ቤትን የማይፈልግ የለም ነበር ያኔ። የሀብታም ልጆች ሁሉ የሚማሩበት ትምህርት ቤት ነው እና በጣም ሚኒሊክ ትምህርት ቤት ተማርክ ማለት በቃ በዛሬ ጊዜ ምንድነው ትላልቅ እንትኖች ትምህርት ቤቶች በጣም መኪና እያቆሙ የሚገቡ ሁሉ ተማሪዎች ነበሩ። ከየትኛውም ከመርካቶ ይመጣሉ፣ ከቦሌ ከአራቱም አቅጣጫ መጥተው እዛ ይማራሉ እና እዛ ለመግባት በጣም ሀርድ ነው እና ያኔ መለሰኝ። ተፈትኜ ሁሉ አልፌ እንዳልኩኝ ቲቸር ፋንታሁን የሚባሉት በጣም ጎበዝ ልጅ ነው። ሄጅ በፒያኖ ፈተኑ ማለት ነው። እንግዲህ ትምህርት ቤቱ እኛ ጋር እዚህ አክሰስ ስለሌለ እባካችሁ ተቀበሉት ተብሎ አስተማሪ ተመድቦልኝ ነው የሄድኩት። ከአስተማሪው ጋር ጋሽ ተረፈ ይባላሉ። በጣም አረሳቸውም መቼም እና ሄጀ መለሰኝ። ከዛ አንድ ዓመት ወንድራት 9ኛ ክፍል መማር አይበለው በቃ እንዴት ታውቁታላችሁ። ፊልም ሰርከስ እገባለሁ። ሰርከስ ቁመቴ ረጅም ነው ምናምን የራሱ 3 ወር እሰራለሁ ምናምን ቢሮክራሲ ያላቸው እነሱም ምናምን በቃ የሆነ ሞራሌ እንደመነካት ግን እለያዘኝ ታውቃለህ። ያኔ ነው ቀበሌም ከፍተኛ ምናምን ላይ መታየት ጀመርኩ ነው በቃ። ወንድራር ትምህርት ቤትም አላቆምኩም በራም በቃ ሁሉም ሰው አርቲስቱ መጣ መስፍን መጣ ነው ትልቅ ቦታ እንደምደርስ ያውቁ ነበር። እውነት ለመናገር እዚህ ላይ የምነግርህ ያኔ የነበረኝ ኢነርጂ አሁን ቢኖረኝ ደስ ይለኝ ነበር። ብዙዎቻችን ያኔ ለመታወቅ የምናደርገው እኔ ድምፄ ራሱ ስዘፍን የያዩ ማን ያዘዋል አይኑማ የሚለውን ዘፈን በራሱ ስኬል ነበር የምዘፍነው። በቃ ማይክ ሁሉ የነበሩ ሰዎች ያወራሉ እና ማይክ ሁሉ በቃ ይቀነስብኛል። በጣም ፓወርፉል። አሁን እኮ መች እንሰራለን? መች እውነት ለመናገር ህዝቡ እንደሰጠን እኮ እኛ ህዝቡ ላይ አልሰጠነው። እዚህ ሀገር መጥቼ 10 ምናምን ሀገር አመት ሰርተናል ሞክረናል እንጂ እንደ ልቡ ስቱዲዮ ኖሮ እንደ ልቡ ቮካል የምታረግበት ኖሮ እንደ ልብ
ከዚህ ከላይፍ ጋር ከምን ጋር ምናምን እንደ ልብ የምትሆንበት አይደለም ሙዚቃ ላይ እና የሰጠንን ህዝቡ የሰጠንን ያህል ነገር ገና አልሰጠውም ብዬ ነው ማስብ። ግን የነበረ ኢነርጂ ያኔ እልህ በቃ በጣም እልህ ስለነበረ በሚቀጥለው ዓመት ያችን ደብዳቤ አስቀምጬ ሄጄ እንደገና ዳይሬክተሩን ኢቭን ሌላ ዳይሬክተር ነበር የነበረው ወንድራድ ተቀይሮ ማለት በሱ ራሱ አጽፌ ደብዳቤውን እንደገና ተቀይሮ ሄጄ እጄን ስመው ነው የተቀበሉ። በዛ ሰዓት ላይ ደግሞ ምን አዲስ ፖሊሲ መጥቷል መሰለ ዮሐንስ በቀለ የሚባል ዳይሬክተር ነበረ። በጣም ፍሬንድሊ ነበር። አሁንም ብዙ ቦታ ያዋለ በጣም ጥሩ ሰው። እሱ በቃ እንደ ጓደኛ ነው ያቀረበን። በቃ አዲስ መሳሪያ ያስገዛን። 1 ዓመት ሙሉ ትሬኒንግ አረግን። ገብተን በር ዘግተን ማን ያልተለወጣል እዛ ጊዜ ሄኖክ በል ከዛው የወጣ ነው። ክሩቤል በለው ከዛ የወጣ ነው። አመለ የምትባል ኪቦርዲስት አለች። ወርቅነህ ዘሪሁን፣ እነ ዳንኤል፣ እነ ቢኒያም፣ መስፍን ቤዝ እና እኔ እኩል ገና ቤዝም አልነካም ነበር። እኔም ቁጭ ብለን ደጅ ገና እንትን እያለ የተለማመድባል ማት ሰው እነ ቤቢ ድራም፣ ጆኒ ድራም፣ ጆኒ በጣም ብዙ ልጆች ከዛ ነው። አሁን አለ ብትለኝ አይዶን ነው አላውቅም። አለ ሄጄ ዛሬ 2 ዓመት ምናምን ሄጄ በአቅሜ ሳፖርትም ለማድረግ ሞክሬያለሁ። ግን ያ ኢነርጂ አለ ብትለኝ እንጃ። ትኩረት በጣም መሰጠት አለበት። ያ እኛ እኮ የነበርንበት ጊዜ የሙዚቃው ክፍል እግዚአብሔርን ሆቴል ነው የሚመስለው ጽዳቱ። በቃ እንደ አንድ ከአስተማሪዎቹ ከሚቀመጡበት ክበብ ያልተናነሰ ነው። እንዴት ጽድት ያለ የምናጠናበት ራሱ የነበረው ቦታው ምናምን ይመች ነበር። ለሙዚቃው ዳይሬክተሩን በዚህ አጋጣሚ በጣም ነው የማመሰግነው። ዮሐንስ በቀለ በጣም ረድቶናል። መላኩ ጣሰው አስተማሪው፣ ሌሎቹም በአንዱ ላይ እነ አሸብርም እነ ጌታውንም እነ ተስፋዬ ኮስትሬም እነ ተስፋዬ ታየም እየመጡ እኛን በረም ጋይድ ያደረጉ ነበር እና ክፍት ነበር የነበረው ነገር። በሰፊው ነው እንግዲህ ስለ ምኒልክ ትምህርት ቤት ያጫወተን። የሚገባውንም ክብር ነው የሰጠው። መቀጠል አለበት። እንደዚህ አይነት ትምህርት ቤቶች በጣም መቋቋም አለባቸው። እንደዚህ አይነት አሁን የተጠራውን ስም ሰምታችኋል። ኪሩቤል፣ እሱ ተስፋዬ ታዬ፣ መስፍን ቤዝ፣ አሹ ኪቦርድ ማን ያልወጣበታል እና እንደዚህ አይነት ምርጥ ለኢትዮጵያ ሙዚቃ ትልቅ አስተዋጽኦ ያደረጉ ሰዎች የሚወጡበት ስለሆነ ይሄ ነገር መቀጠል አለበት ሁልጊዜ በሁሉም ትምህርት ቤት። እንግዲህ መንግስት ይህን ነገር እንዲያስተካክለው እንላለን። ወደ ቀጣይ ጉዳይ ልግባ። ምኒልክ በቃ በአሪፍ ኢነርጂ መስራት ጀመርክ፣ መጫወት ጀመርክ። ከዛ የ15 ቀን የጎንደር ስራ በ400 ብር ከቻለ እሱ ነው እንግዲህ ያንተ ተርኒንግ ፖይንት። አንተን በቃ በደንብ ያፈናጠረ ከታዋቂ ሰዎች ጋር የሰራውና እሱን ኤክስፔሪንስ ነገር በጣም አሁን እንደዚህ አይነት ነገር ስናወራ እንደው ለሰው ኤክስፔሪንስ እንዲሆን ምናምን እንትን እንላለን እንጂ ለእኛ ደግሞ በጣም ብዙ ትዝታ አሳለፈንበታል። እውነት ለመናገር እኔ በጣም እድለኛ ነኝ እንዳልከው። ልክ ያንን ገንዘቡ ብቻ ሳይሆን የተሰጠኝ እድል ትልቅ ነበር። ይህን እድል ያገኘሁት ደግሞ ምኒልክ ባንድ እየሰራ ትውልድናን ኢትዮጵያ የሚባል ደግሞ የኛ ባንድ ሙሉ እነሱ ሃኖቨር 2000 ነው ምናምን ሄደው ወደ ጀርመን ብዙ ሙዚቀኛ አልተመለሰም ነበር እና እኛ ነን የተካናቸው። እኛ ትውልድና ኢትዮጵያ በዛውም እኮ እኛ እኮ ስንት ከኤችአይቪ ጋር ከምን ጋር እኮ ያልንበት እኮ በአራቱም ክልል እኮ ሄደን እኮ እየዘፈንን አስተምረናል። ትውልድና ኢትዮጵያ ታዲያ ትልቅ ባንድ ነው በቃ ስሙን የተከለ ባንድ። እዛ ላይ እነሱ ሲሄዱ የኛ ባንድ ነው የተካቸው እና ሙሉ የኛ ባንድ የሚኒሊክ ያለው ባንድ በጣም እንዳልኩ እነ ክሩቤል እና ያልኩ የግሩፑ በጣም እነ ዳኒ እነ ቢኒያም ሳክስ በጣም ኃይለኛ ግሩፕ ነው። እሱ እንዳለ ተፈትኖ አለፈ፣ ተቀበሉት። እዛ ትሬኒንግ እያደረግን እነ ስዩም ኩንስንስ ስዩም ኮንታክት ማስታወቂያ፣ ቴድሮስ ተስፋዬ አንድ ወንድዬ ድርጅት አላቸው። ይሄ ኤግዚቢሽን ባዛር እየወጡ ከከተማ ባንዱን ይዙታል። እነሱ ድርጅት አላቸው ፒያሳ ጋር ኦማር ካያ ምናምን አካባቢ ጋር
ማን ነበረ መሰለ በዛ ሰዓት አብሪ ዘጌት ነበረ እዛ ትውልድ ራዲዮ ኢትዮጵያ። እሱ ደግሞ አልሄደም ነበረ ከግሩፑ ጋር ከኛ ጋር ጆይን አደረገ ማለት ነው። ከዛ እዛ እኛ ትሬኒንግ እያደረጉት ነፍሱን ይማረውና አዱኛ የሚባል ከነሱ ብቻውን የተመለሰ ልጅ ነበረና መስፍን ዝፈን ይለኝ አይኑማን እንትን ዝፈን ይለኝ እየገባ ይሄን አጥኑለት ምናምን እያለ ይወጣል ማለት ነው። እኔ ግራ ገባኝ እና በአንዱ ሳይሆን የሚሄደው ሙዚቃ መሳሪያ ስላለው ሙዚቃ መሳሪያው ከዚህ በፊትም ተከራይተው ይዘውት ሄደዋል። እነዚህ ግሩፕ ሰብስበውነ ስዩም አድማስ ባንድ ብለው ከፒያሳ ከምናምን ዘፋኝ ሰብስበው ከታዋቂ ድምፃኖች ጋር እያረጉ ባዛሩን አንድ ቀን ፍቅር አዲስ፣ 2 ቀን ፍቅር አረጋኝ፣ ይርዳው ጤናው፣ ይርጋ ዱባለ፣ ፋሲል ደሞዝ ሲመጡ ሲያጠኑ እናያቸዋለን። ደስ መልካድ በጣም ነው ደስ ያለኝ እና ወይኔ ታድለው ምናምን እላለሁ ማለት። ከዛ በኋላ ሰኞ ልንሄድ ቅዳሜ ዕለት አንተም በለው አጥና ምናምን ይላል። ለካ አንድ ዘፋኝ ቀርቶበታል። ስዩም ቀብድ በልቶ ምን ብሎ አጥንቶ ቀርቶበታል። ስራ በቃ እንትን አልኩኝ ብሎ ወደ ሌላ ሀገር ሄዶበት ምናምን እና ደነገጠ ማለት። ከዛ ለሱ ሰጥቼ የቀረኝ 400 ብር ነው። 400 ብር ከሄደ ልጅ ነው አናግረዋል። በቃ ትሄዳለህ አበል በቀን እኮ 30 ብር አለ በቀን አበል ያልጋይ ምናምን። ከዛ ውጭ 400 ብር ነው የሚሰጠህ ምን አስባል 400 ብር ለኔ ምንም በቃ እኔ የምፈልገው እድሏን ሄድኩኝ። ለመጀመሪያ ጊዜ 2 ቀን ተጉዘን ጎንደር ገብተን 13 ቀን መድረኩን ጉዞ 2 ቀን አረጋ 17 ቀን ቆይተን በቃ የሆነ ስገባ በቃ ከውጭ ሀገር የገባው ነው መሰለኝ። እስኒ ጋር እዛው ባዛሩ ላይ ገዝቼ ገባ። ለእኔ ብዙ ነው ትልቅ ነው 400 ብር። እዛ ጊዜ ደግሞ ገንዘቡ ቫልዩ አለው በጣም። እኔ ከሱ በላይ ያገኘሁት ያተረፍኩት አንተ ከነ ፍቅር አዲስ ጋር መስፈን እዛ የማይተኩ ይርጋ ዱባለ ከጋሽ ይርጋ ዱባለ ጋር መስፈን ማለት በየትኛውም ሜጀር የሚዘፍኑ እኮ ናቸው። አለኝ ፎቶ ፒክቸራቸው ምናቸው የመጀመሪያ እነ ይርዳው ጤና የዛ ጊዜ እነ ይርዳው እና አረጋኝ ይርዳውም ካሴት ወጣለበት ጊዜ ነው። ላፋርጋት ምናምን የፍቅር አዲስም ሳበለው የወጣበት ጊዜ ነው። ሰዓት ዘመን ኃይለኛ ያረጋኝም አልበም ወጥቷል። በቃ ከመከም ዙሪያ ሻብዩ ለመሰለ ዘፋኞቹ በየ2 ቀን በየምናምን ይቀያየራሉ እና ከ10 እኔ ቋሚ እኔ አብሪ ዘጌት ምናምን ቋሚ ዘፋኞች እና በደንብ የመድረክ ኤክስፒሪየንስ ምን እንደሆነ ማን እንደማይዘል ማን እንደሚዘል የትኛው ዘፈን እንደሚወደድ ምናምን እኔ ያኔ የነ ነዋይን የተወሰነ ነገር የነ ተፈራ ነጋሽን ባህል ዘመናዊ ነገሮች እና ምናምን የምሰራው እና የመጀመሪያ መድረክ ውጭ ወጥቼ ያደርኩት ጎንደር ስቴጅ ፋሲል ግንብ አጠገብ 10 ምናምን ያኔ እና 400 ብር በዛ እና 400 ብር የኔን ስቴጅ ከፈተች። ይሄ ልጅ ጎበዝ ነው ትልቅ ደረጃ ይደርሳል መባል ጀመረ። ግን ያኔ የነበረኝ ኤክስፒሪየንስ ጎበዝ ልሆን እንጂ የትኛው መድረክ እንደሚሰራ የትኛው እንዲሁም ምናምን አላውቅም። ከዛ በአመቱ ደግሞ ልክ ይሄ ባዛሩ አዋሳ 94 ላይ 93 ጎንደር ሄድን 94 ላይ አዋሳ ያኔ እኮ 11 ያክፍል ነኝ ከትምህርት ቤት ነው የምሄደው። አዋሳ ስንሄድ እዚህ ታሪክ ላይ ነገር ስንሄድ የት አድረን እንደተሸኘው ታውቃለህ? ጎንደር ስሄድ ማለት እኔ ቤቴ ጉርድ ሾላ እና ዳኒ ወርቅነህ ዳኒ ሳክስ ማለት ወርቅነህ ክሩቤል ሄኖክ ምናምን እነ ሄኖክ ቤት አድሬ መርካቶ ስለሆነ ለፒያሳ እንዲቀርበው ተብያ ከኔ ጋር አድረው አውቶቢስ ተራ አድርሰውን ሸኝተውኝ ነው ተመልክ። አየ ፍቅር ምንድን ነው ምናምን ተብሎ ሲጠየቁ ምንድን ነው ለምን በቃ ምናምን ከኛ ውስጥ ልኛም ተስፋለን አንድ ሰው ወጣልን። አይገርም የነበረው ፍቅር ገንዘቡን ምናምን በቃ ማንም እንትን አይልም። ሆቴል እንትን እንደውም ሆቴል እንያዝ ምናምን ብሎ ነበር ራሱ። አይ እነ ሄኖክ ቤት ደግሞ እህቶቹ ወንድሞቹ እንዴት ምርጥ ፋሚሊ እዛ 7 ደረጃ ጋር ምናምን ነው እና
ብዙ ጊዜ ሰርግ ሰርተን ከዛ በኋላ ምናምንም እዛ ገብተን እነሱ ጋር እናድራለን። ሩቅ ነው ቤት ያኔ እኮ ለአዳም የለ ከባድ ለአዳም እንዳሁኑ ፌስቡክ የለ ቲክቶክ የለ ቲክቶክ ቢኖር ምናምን በቃ ልጭር ነው ምናምን ብለህ ተናግረህ ትሄዳለህ። እና አሁን ስለ ሶሻል ሚዲያ ቲክቶክ ላይ ብዙ ነገሮች እናያለን። በጣም የሚጠቅሙ ነገሮች አሉት፣ መጥፎ ነገሮች አሉት። እና አሁን በዚህ ዘመን ላይ ስላለው ስለ ቲክቶክ አሰራር ወይስ ስለ ጠቅላላ ጀነራሊ ስለ ሶሻል ሚዲያ አጠቃቀም ምን የምትለው ምን የታዘብከው ነገር አለ? እንግዲህ ራሱ አሁን ስለ ቲክቶክን ስለጀመርክ ቃሉ ራሱ ቲክቶክ ነው የሚለው እና የምትፈልገውን ነገር ፒክ አድርገህ የምታወራበት ማለት ነው። ፕላትፎርሙ እንደዛ ነው። ግን አንተ ሁል ጊዜ አሁን በመሰረቱ የምትፈልገውን ነገር ለምሳሌ አንተ ስልክ ላይ ገብተህ አንድ ነገር ጎግል አድርገህ ወይ ደግሞ በስልክ አውርተህ ዘመኑ ኤአዩ ቤትም ስትገባ ማስታወቂያውን ያንን ይመጣል። ፌስቡክ ላይ ይመጣል። ብዙ ጊዜ የምትፈልገውን ነገር ይመጣል፣ ታገኘ ይሰጣል ማለት ነው። እና አልጎሪዝሙ እንደዛ ነው። ሶ አሁን አንተ ወደ የትኛው ነው የምትሄደው ነው? አንተ ጥሩ ጥሩ ነገር ቲክ አድርገህ እንትን የምትል ከሆነ የምታይ ከሆነ ያንን ነገር ወደምትፈልገው ነገር ማስተላለፍ የምትፈልገው አንተ የምትፈልገው ነገር ያን ከሆነ ያንን የምትፈልገውን ያሳያል ማለት ነው። ካለበለዚያ ደግሞ መጥፎውን ነገር ለመጥፎ ነገር ልትጠቀምበትም ከፈለግ ገብተህ ገባ በሉ ታፕ አድርጉ እያልክ እንደዛም እንትን እያሉ ገንዘብ የሚያገኙ ሰዎች አሉ። ግን እኔ የምፈልገው የትኛውን ነው በቃ እንጂ ዘመኑ ጥሩ እኮ ነው። አሁን ለምሳሌ ስልክ አገር ቤት ሲደወል በፊት ካርድ አውጥተህ ገዝተህ ምናምን፣ አሁን ግን እዛም ካላቸው ዋትሳፕ፣ ቴሌግራም ደውለህ ኢንተርኔት ውስጥ ካለ ድረስ ቤተሰቦችን፣ ፋሚሊ፣ የሚፈልገው ጓደኞችን ታገኛለህ። መስፍን የቴክኖሎጂ ጥቅሙማ በጣም ብዙ ነው፣ እንዲህ ብለን የምንገልጸውም አይደለም። ግን በዛው ልክ ደግሞ አጠቃቀሙን አልቻልነውም እና አቢዩዝ እያደረግነው ነው። እኛም ጠፍተን ትውልድ እያጠፋን ነው። ብዙ ሰው እየተጎዳ አሁን ቴሌግራም ስትል ቴሌግራም ላይ ግሩፕ ክሬት እየተደረገ በተለይ ኢትዮጵያ በጣም ቲኔጅ የሆኑ ልጆች የሚላላኩት ቪዲዮ የምታየው ነገር በጣም ነው የሚያስደነግጠው ማለት ነው። ምን አይነት ትውልድ ነው? ወዴት ነው እየሄደ የሚሄድ? ይሄ ቲክቶክ ላይ ወጥቶ የሚለፈልፈው ትላልቁ ሰው ተው፣ እሱ የጊዜ ባቡር አይለፍብህ ብላለች አንዴ ኩኩ። አዲስ የጊዜ ባቡር አይለፍብህ፣ ካለፈብህ አትይዘውም። በቃ ያለፈበት ሰው ነው ለእኔ። በቃ አሁን ባደገ አይምሮ በተለይ አሜሪካ፣ አውሮፓ ምናምን ተቀምጠህ በሰለጠነ ዓለም ላይ ሆነ እንዲህ አይነት ትራሽ የሆነ ነገር የምታወራ ከሆነ ያ አንተ ነህ። ያው ፎሎ እያደረግን ነው እኛ የምናበላሻቸው። እሱን ራሳችንን ሪሙቭ በማድረግ ከነሱ እንትን ውስጥ መተው እንችላለን። ግን ከታች የሚፈጠሩት ልጆች በጣም ነው የሚያስደነግጠው እና በጣም ብዙ ነገር እናያለን፣ ብዙ ነገር እንሰማለን። ያ ነገር ያሳስበኛል እና ይሄን ኮንትሮል መደረግ ቢችል በተለይ ቤተሰቦች ለልጆቻቸው በምን ያህል እድሜ ነው ስልክ የሚሰጡት? ኤሌመንተሪ ተማሪ ሆነው 7ኛ ክፍል 6ኛ ክፍል ተማሪ ሆነው ስልክ አላቸው፣ ቴሌግራም አላቸው። ቴክኖሎጂ አይጠቀሙ አይደለም ግን ጊዜው አይደለም። እንደው አትሊስት ሃይ ስኩል ገብተው ነብስ አውቀው 10 ምናምን ውስጥ ገብተው ቢሰጣቸው ክፉና ደጉን ከቤተሰብ ጋር ቁጭ ብለህ ከልጅ ጋር አሁን ስለ ተፈጥሯዊ እድገቷ ካወራ በኋላ ስልኩን ብትሰጣት ምንም አይደለም። ያንን ሳታውራት መቼ የወር አበባ እንደምታይ ሳታቅ እሱን ሳታስረዳት ልጅህ መቼ ነው ድምፅህ የሚቀየረው የማይሆኑ ቦታዎች ላይ ፀጉር የሚወጣው መቼ ነው ይህን እንዲህ ታደርጋለህ ብለህ ሳታስረዳው አምት ስልክ የምትሰጠው ከሆነ ጥይት ነው የሰጠኸው ለልጁ። ገባ? ያ ነው የሚያሳስበኝ ማለት ነው። እና የሆነ ጋሪው ከፈረሱ ቀድሞ ምንድነው ሁል ጊዜ ያው እኛ በእውቀታችን ልክ አይደል የምንነጋገረው። እኔ አሁን ባለኝ ግንዛቤ አሁን ለምሳሌ በእኛ ዘመን ሙቪ ፊልም እናይ ነበር። 50 ሳንቲ ከፍለን ምናምን እናይ ነበር። 50 ሳንቲ ከፍለን ገብተን አስተማሪ ነገር ቋንቋ የሚያዳበር ነገር ምናምን አይተን የሚወጣ ሰው አለ። ደግሞ ልባልግበት ካልክ ደግሞ የብልግና ፊልም የሚያይበት አለ። ተከራይተ ምናምን የብልግና ተከራይቶ የሚያያል። ምንድነው እንደምትጠቀምበት ነው። አሁን ደግሞ እዚህ ደረጃ ላይ ደርሰናል። ቴክኖሎጂው በመሰረቱ እኔ
ከዚህም በላይ ወደፊት ይመጣል። ቴክኖሎጂ ሳይሆን እኛን ራሳችን ላይ መስራት ያለብን ወዴት ነው የምንፈልገው ምንድን ነው? እኔ የማልፈልገውን ነገር አላይም። አሁን ቲክቶክ ላይ ደግሞ በጣም ብዙ ደስ የሚሉ ነገሮች ደግሞ አጠር አድርገው የሚመጣል። እነሱን አይቼ ያኛውን ደግሞ አለማየት እችላለሁ። ዩቲዩብ ላይም እንደዛው ወደምንፈልገው ነገር እኛ ነን የምንሄደው እንጂ አንድ ነገር ካልፈለግከው ወደ አንተ በግዳጅ የሚመጣ ነገር የለም። ግን እንዳልከው ደግሞ አስተማሪ ነገሮች ቢሆኑ ይመረጣል፣ ደስ ይላል። አሁን እኔ ብዙ ጊዜ የሚገርመኝ ዩቲዩብ ከፍተው በቃ በጣም እውቀት ያለው ነገር የሚያስተላልፉ ሰዎች አሉ። ትምህርት የሚያስተምሩ ሰዎች አሉ። የጤና ትምህርት የሚያስተምሩ ሰዎች አሉ። የእነሱን ላይክ እና ሼር ስታየው ትንሽ እና የሌሎችን ይሄ የሚሳደቡትን ስታየው በጣም የትየለሌ። ግን እንደዛ በላይ ደግሞ ሳይለንት ማጆሪቲውን ደግሞ እንደገና ደግሞ የትውልድ የሚታነጽበትን መንገድ ደግሞ ልትዘጋው አትችልም። ስለዚህ አንተ ወደምትፈልገው መንገድ መሄድ ነው። ያቅማችንን ማድረግ ነው። ቴክኖሎጂው ምንም የሚቆም ነገር አይደለም። እንዳየነው ነው። እቺን የምታክል ቻይና ባለፈው አላየም? እቺን ቢራቢሮ የምታክል ድሮን መታ እያሳዩ በቃ እንዲህ የመጣበት ዘመን ቢራቢሮ የምታክል ድሮን መጥቶ ያለህበትን ነገር ቴክኖሎጂ ያን ያህል ደርሷል። ስለዚህ ኔጌቲቭን ብቻ ሳይሆን ፖዘቲቭን ነገር ማየት አለብን እና ለእኛም ስራ ይጠቅማል። አሁን የሚጎዳም ነገር አለው፣ የሚጠቅም እሱ ነው። እኔ ያሳሰበኝ አጠቃቀም ላይ በተለይ ለልጆቻችን በሚለው ነው እንጂ እኛማ ነፍስ ያወቅነው ምርጫችን ነው። ገባ እንደ ምርጫችን እናደርግን። ከታች የሚመጡት ልጆች ያሳዝኑኛል። አሁን ሰለጠንን ተብሎ የሚደረገው ነገር ልክ አይደለም። እሱ ነው ለልጆች እኔ ለታች ላለው ትውልድ ነው ማስበው። ይዘው እኛ አንዴ የራሳችንን መስመር ይዘናል፣ ተጠያቂው ራሳችን ነው። ግን ከታች የሚመጡት አንዳንዴ ታብሌት ተመቶ ይሰጠዋል ለልጁ ገና በ4 በ5 ዓመቱ ልጁ የማውራት ችግር አለ። እዚያ አሁን አሜሪካ የምታየው ችግር በየቤቱ አይተዋል። ማውራት ያቃታቸው ልጆች አይናቸው ገና በ3 ዓመታቸው ትልልቅ መነጽር የሚታዘ ያ ማለት አይ ነው ላይፉ ከባድ ነው። ቢዚ ትሆናለህ። የሚያግዝህ የሚረዳ ባህል ላታገኝ ትችላለህ። ወይ ሚስት አባትየውን አትረዳም፣ ልጆቹ አይያዙም። ግን አንድ ፈጥረሃቸዋል ወደዚህ ምድር። ስለዚህ you have responsibility እነሱን ጥግ ማድረስ አትሊስት ነፍስ እስከሚያውቁ ድረስ እሳትና ውሃውን እስከሚለዩ ድረስ አንተ መንገድ መምራት አለብህ። እዛ ላይ ስልጣን የሚመስልን ሰዎች አለን። ገባ ስልክ አመተህ አይፎን 16 ፕሮ ማክስ ትሰጣል። መጥፊያውን ነው የምትሰጠው። የሚገባው ሰዓት ላይ ራሱ አውጥቶ ይይዛል። እንደዛ አይነት ነገሮች አሁን ደግሞ ኢቭን ስለ ታብሌት ላይ ይዋሉ ምን አይነት የኦቲዝም ጥቃት ላይ እንዳሉም ታያለህ። በጣም ብዙ ችግር ነው ያለው በየቤቱና እሱ በደንብ ማስተዋል አለብን። እኛ እንዲሁም በጣም መከርከኝ። አይ እውነት ነው። ቁም ነገር ነው ያነሳው። በጨዋታ አሁን ፕሮግራሙ የተጨዋወትን ቁም ነገር የምታስጠብጥበት ነው እና ግን ምንድነው ያው ወደምትፈልገው እንደገና ደግሞ ሁሉም ራሱ ላይ ነው ስራ መስራት ያለ። እኛ ያጣነውን ነገር በቃ ተገኘ ተብሎ ለልጆቻችንን መስጠት እሱም የሚያመጣው ሳይድ ኢፌክት አለው። እንደገና ደግሞ መንጠቅም ከጊዜው ጋር እንደሄዱ በታይም በጊዜ ፕሮግራም ማድረጉ ማኔጅ ይደረግ ነው እንጂ ያው አሁን የመጣበት ከዚህ የበለጠ ደግሞ እየመጣ ይሄዳል። መጠንቀቅ አለብን። መተው ነው በቃ። እሺ አሁን ለዛሬው የቴክኖሎጂ እና ኢንፎርሜሽን መረጃ በካሴት ዘመን የተወለደ ሰው ሲዲ ሁሉ ቀረ እኮ ሲዲ ቀረ። አሁን ፍላሽ ሆነ። አሁን የካሴት ሳይ ራሱ ማይ ላቭ ካሴት እና እስኪ ነይ በክረምት ሀሳቡ እንዴት መጣ? ማን ፈጠረው? አንተንም መስፍን በቀለ የሚለውን ነገር የሰጠ እሱ ነው። ያው የፌስ ለውጥ ቢኖርም እሱንም እናወራለን። እድሜ ነው በእድሜ አይደለም እቺ ወፈሯ በርገሯ ምናምን እሷ ትመጣለች። እስኪ ንገረኝ ስለ ነይ በክረምት። ነይ በክረምት እንግዲህ እንዳልከው የተሰራው ትምህርት ቤት ነው፣ ዳግማዊ ምኒልክ ትምህርት ቤት ነው። አሁን ሁሉ ጊዜ መነሻ ነው። ልክ ነህ። የኋላው ከሌለ የለም የፊቱ ነው ብሏል ወንድማችን። ስለዚህ ምኒልክ ትምህርት ቤት ጉተማ ማሌል የሚባል ከኛ ጋር የሚሰራ ጎበዝ ዘፋኝ እንደውም በዛ ሰዓት እሱ
እነ ቴዲ ምናምን በሚሰሩ ሰዓት ኮፊ ሃውስ አካባቢ ነው ቤቱ። ወደ 6 ኪሎ ያሬድ ሙዚቃ ትምህርት ቤት የሆነ ክለብ ነበረ እዛ እነ ግሩም ኮፊ ሃውስ ማለት እዛ እሱ እዛ አካባቢ ቤቱ እዛ ጋር ነው። እና በጣም ጎበዝ ልጅ ነው። ይሄ ዜማ አካሄድ የምናምን ብዙ ነገር የሚያውቅ ልጅ ነው። በዛ ሰዓትም ቴዲ ገና ካሴቱም ሳይወጣ በፊት ገና ሸዋንዳኝ ምናምን በሚሰሩበት ሰዓት ብዙ ስራ ራሱ አሰምቶታል። ጎበዝ ልጅ እና ያኔ ነው ትምህርት ቤት እያለን ያችን በክረምት ሌላም ስራ ስትሆን ለምንም የሱ ነው። ለምን አየኛለት ሳያት ብሰራ ብደክም ብኖር ሰው መዲና መመለስ አይቀርም በሀገሬ ጎዳና የሚለውም የሱ ነው። የመጀመሪያ አልበም ላይ ወደ 4-5 ስራ በጣም ጎበዝ የሱ ስራ ነው። ግጥሙም የሱ ነው። ግጥሙም የሱ ነው። ግን ምን አደረገ መሰለ ሁሉ ጊዜ ስራ ስትቀበል ዘፋኙ ደግሞ የሚጨምርበት ነገር አለ። የዜማ አካሄድ ግጥም የተወሰነ ግጥም እንጂ ሙሉ ክሬዲቱ የሱ ነው። በጣም በክረምት እና ለምን የሚለው ስራ ማለት ያኔ ትምህርት ቤት እያለን ሰራናል። ተሰራ ወደድኩት በቃ። አሁን ራሱ ብዙ ስራ ይሰጠኛል ከዛ ላይ መርጠን እና ልጁ የሚገርም ልጅ በጣም ጎበዝ ልጅ በጣም ፈሪ እንጂ ፈሪ ወርቅ ነው የሰራው። እሱ ራሱ የሱ ስራ ነው። እኔ ፈሪ እንጂ ፈሪ እኔ ያለው በሌላ ስትኮሪ እሱ ዘፈዳ ወደጀሻለሁ አፍቀሬሻለሁ ናይንቲስ ላይ የተሰሩት እነዚህ አሪፍ አሪፎች እሱ ነው የሰራቸው ማለት ነው። እሱ የእሱ ነው እና ብዙ ስራዎች አሉት። ልጅ ጎበዝ ልጅ፣ ራሱን ማውጣት እንደዚህ እዩኝ የሚል ልጅ አይደለም። እና በዛ ሰዓት የተሰራ ስራ ነው። ግን አጋጣሚ ሆኖ እኔ በክረምት እንደ ሲንግልም ስለለቀቅ ነው በቃ ብዙ ፕሮብሌም በሱ ራሱ ሁለት አቀናባሪ ጋር ምናምን መሐመድ ሁሴን የሰራው በኋላ ላይ መሐመድ ሁሴን ሰራው። መጀመሪያ ላይ የሰራልኝ አንድ ጋዜጠኛውን የሰራ ልጅ ሙሉቀን የሚባል ልጅ የቸርች ሰው ነው። እሱ ነበር የሰራው። ከዛ በኋላ እንደገና ሪሚክስ አድርጎ በረብ አስተካክሎ መሐመድ ሁሴን ለቀቅ ነው። በክረምት ወጣ ክሊፕ መሰራት ተጀመረ እነ ፍጹም ካሳሁን ጋር እና ክረምት ላይ ነው በቃ በክረምት ነው የሚሰራው ተብሎ ክረምቱ ላይ ተባለ። ቀረጻ ተጀመረ። በነሐሴ ቢጠበቅ ዝናብ የለም። ከባድ ባል